ብዙ ነገር ሰርቶልናል። ለዚህ ህዝብ ይሄ ያንሰዋል። ያው እንደምታውቁት በተረጋጋ ሁኔታ ውስጥ አይደለም ያለነው። አንዱ የያዘን እሱ ነው እንጂ የህዝቡን አቅም በሙሉ ልማቱ ላይ በማረባረብ ብቻ የተሻለውን ርቀት መሄድ ይቻላል ብዬ አምናለሁ። ያስቸገረን ነገር ቢኖር እሱ ነው። እኛም አልተረጋጋንም፣ ህዝቡም አልተረጋጋም። ይሄ አንድ ችግር አለ። ይሄ ሰላም ደግሞ ይመጣል። ግድ የላችሁ አሁን ያለው ሁኔታ ይቆማል፣ የተሻለ ሁኔታ ይፈጠራል። ያለንበትም በፍጥነት ደግሞ ብዙ ርቀት እንሄዳለን ብዬ አስባለሁ። ልማቱ ከጀመረን አይቀር ማለቅ አለበት። በምንም አድርገን መጨረስ አለብንና እዚህ ያለው ማህበረሰቡም ማነሳሳትን ይጠይቃል። ካለችውን እንዲያዋጣ የመንግስት ሰራተኛው ልክኛ ደሞዝ እንደለቀቅን መልቀቅ አለበት። በቃ እኛ አሁን ባለን እድሜ በቃ እየጨረስን ነው። እዚህ የወለድናቸው ልጆች አሉ። ለነሱ የሚያልፍ ነገር ጥሎ ለማለፍ የዛሬ የአንድ ወር ደሞዝ ምንም አይደለም። ስለዚህ በየጊዜው የወር ደሞዝ እየለቀቅን በልማቱ ላይ አሻራችንን እያሳረፍን ከሄድን እኔ ሁኔታው ተስፋ የሚሰጥ ከተማው ደግሞ ለዚህ ምቹ የሆነ ስለሆነ ርብርብ አድርገን እንሰራለን ብዬ አስባለሁ። ሌሎችንም እንቀሰቀሳለን። የሰራዊት እዞች አሁን እዚህ አካባቢ ለሁኔታ የሚመጣም ካለ የነበረም ካለ ለቆቦ ህዝብ ደግፉ ብለን እናነሳሳለን። እውነቱን ለመናገር እኛ በመጀመራችን እነሱ ቀጥለዋል። እነሱ ብዙ ዘመን እዚህ ስለቆዩ እነሱ እያሉ እኛ ስናዋጣ ለነሱም ራሱ እንደ ዲፕሎማሲ ስራ ነው የሰራንላቸው። ሌላም ኃይል ከመጣ ለቆቦ ህዝብ ልማት በሰራዊቱ በኩል ያለውን እኛ የማስተባበሩን ስራ እንሰራለን። እናንተ ደግሞ የውስጣችሁን አቅም መጠቀም ላይ ውጭ ያለውን የተወላጁን የማስተባበር ላይ እናንተ ተረባረቡ። ከጀመረን አይቀር ያው እንጨርሷለን የሚል ሀሳብ ነው ያለን። አመሰግናለሁ። በሰሜኑ ጦርነት በከፍተኛ ሁኔታ የተጎዳ ከሰሜኑ ጦርነት ማግስት ደግሞ በጽንፈኛ ኃይሉ
በተገቢው መንገድ መልማት በእነሱ ምክንያት መልማት ያልቻለ ከፍተኛ የሆነ የልማት ጋፕ ያለበት አካባቢ ነው። ይህን የልማት ክፍተት ለመሙላት የሀገር መከላከያ ሰራዊት ከፍተኛ አመራሮቻችን ካላቸው ደሞዝ አባላቱ ካላቸው ደሞዝ ቀንሰው የወር ደሞዛቸውን ሰጥተው እስካሁን ድረስ ወደ 40 ሚሊዮን ብር ድጋፍ አድርገዋል። ቀጣይ የሚደረገው እንደተጠበቀው ነው። አሁን ላደረጉት ድጋፍ ግን ሌሎች ከፍተኛ የእዝ አመራሮች ትልቅ ትምህርትም ጭምር የሚሰጥ ድጋፍ ስለሆነ ያደረጉልን በዞኑና በቆቦ ከተማ አስተዳደር ስም ከፍተኛ ምስጋና በድጋሚ እንድታቀርቡልን የተጀመረው ልማት ጥሩ ነው ብሎ መውሰድ ይቻላል። ይሄ እንዲያልቅ ደግሞ ይፈልጋል ማለት ነው። ስለዚህ የመከላከያ ድጋፍ ብቻ አይደለም ይሄን ልማት የሚጨርሰው፣ የማህበረሰብ ድጋፍ ያስፈልገዋል፣ የመንግስት ድጋፍ ያስፈልገዋል፣ የአካባቢ ተወላጆች ድጋፍ ያስፈልገዋል። ስለዚህ ሁሉንም ማህበረሰብ በማስተባበር የተጀመረው ልማት በአጭር ጊዜ ውስጥ መጨረስ መቻል አለብን የሚል ኮሚትመንት ውስጥ አመራሩ እንዲገባና አስተባበር በአጭር ጊዜ ውስጥ እንዲያልቅ ደግሞ ከኛና ከእናንተ ይጠበቃል ማለት ነው። ይህን ኃላፊነት እንድትወጡና እንድንወጣ አደራ ማለት እፈልጋለሁ። ልማት ሲታሰብ የዛችን ዋና አዛዥ በሰጡን ትዕዛዝ መሰረት እኛ ወደ ታች አውርደን ሰራዊቱን በማወያየት ለዚህ ልማት ማድረግ ያለብንን ነገር ማድረግ አለብን ብለን ወስነን ወደ ስራ ገብተናል። በዚህም ሁሉም የሰራዊት አባላት የወር ደመወዛቸውን በ6 ወር ጊዜ ውስጥ እንዲለቁ አድርገን እስካሁን ድረስ ወደ 40 ሚሊዮን ብር ወደ ከተማ አስተዳደሩ ፈሰስ እንዲሆን አድርገናል። እሱን መሰረት አድርገን 1 2 3 ጊዜ ኮሚቴው ተመላልሶ የስራውን ክንውን በሚመለከት ለማየት ሞክሯል። አሁን ባየነው አፈጻጸሙ በጣም ጥሩ ነው። ለሌሎቹም መነቃቃት የሚፈጥር ነው። ግን ደግሞ ከተሰራው ይልቅ የሚቀረው በጣም ይበዛል። ሁላችንም ተባብረን የጀመርነውን መጨረስ አለብን። እንግዲህ እኛ የምንችለውን አድርገናል። ሌሎችንም በማስተባበር ወደዚህ በጎ ስራ እንዲገቡ ማድረግ የሚጠበቀው ከእናንተ ከአመራሮች ነው። ኮሎኔል እሸቱ ከበደ የ11ኛ እዝ ሎጂስቲክስ ኃላፊ ነኝ። እሺ ያው እንግዲህ እንደሚታወቀው ያው ሰራዊቱ አገር የመጠበቅ ጎን ለጎን ያው ህዝባችን በሚያደርገው የልማት ሂደትም ጎን ለጎን ይሳተፋል። በዚህም የቆቦ ከተማ አመራርና ህዝቡ ያው እንደሚታወቀው ከበፊትም ጀምሮ ይሄ 11ኛ እዝና ቆቦ ህዝብ ቁርኝት አለው። ብዙ ጊዜ ተደጋጋሚ በዚህ ግዳጅ የፈጸመ ነው። ግዳጁን ሲፈጽም የህዝብ ከጎን ሆኖ አጠገቡ ሆኖ ሲቆስል የሚያነሳው፣ ሲርበው ውሃ የሚያጠጣው፣ ምግብ የሚያበላው ነው። ስለዚህ የኮሪደር ልማት በዚህ ልማት ላይ ለመሳተፍ ሰራዊቱም ወስኖ በተጨባጭ ያለውን ነገር የአንድ ወር ደመወዙን ለህዝባችን ያልሆነ ለዚህ ልማት ያልሆነ ለዚህ ለቆቦ ህዝብ በኩላችንን ማድረግ አለብን ብሎ ያው እዙ እያንዳንዱ አባል የወር ደመወዙን ለግሷል። እስካሁን የደገፍ ነው ምን ላይ ነው ስራው እንዴት ነው ብለን ባየነው መሰረት ስራውም በጣም ባወጣነው ልክ ጥሩ እየሄደ ያለና
ስራው በአግባቡ እየተከናወነ ያለ መሆኑን በጣም አበረታች መሆኑንና ለሌላው እኛ ላደረግነው ድጋፍም እንኳን ደገፍን የሚያሰኝ እና ስራውም ጥሩ የሄደ መሆኑን ነው የታዘብነው በጉብኝታችን። ኃይለአብ ወንድሙ እባላለሁ። የቆቦ ከተማ አስተዳደር ዋና ከንቲባ ነኝ። የፓርቲያችንና የመንግስታችን ኢኒሼቲቭዎች መካከል አንዱ የሆነው የከተማ ኮሪደር ልማት ስራችን ነው። የከተማ ኮሪደር ልማት ስራችን የካቲት ወር ጀምረናል በ2018 ዓ.ም። ይህን የኮሪደር ልማት ስራችንን በህብረተሰባችን ተሳትፎ ተጀምሯል። በህብረተሰብ ተሳትፎ ከተጀመረ በኋላ አሁን መነቃቃት የታየበት ነው። ብዙ ለውጦች ታይተውበታል። አካባቢያችን ጽዱ፣ ለነዋሪዎቿ ተስማሚና አመቺ ሁኔታ እየተፈጠረበት ነው የሚገኘው። ከማህበረሰባችን አስተዋጽኦ ወይ ድጋፍ በተጨማሪ ደግሞ የኢፌዴሪ መከላከያ ሰራዊት 11ኛ እዝ እየተሳተፈበት ነው የሚገኘው። እንግዲህ ሰራዊቱ ህይወቱን ከመስጠት ባለፈ የወር ደመወዙን ወስኖ ለከተማ አስተዳደራችን የኮሪደር ልማት ስራ አስተዋጽኦ ድጋፍ እያደረገ ነው ያለው። እስካሁን ድረስ ወደ 40 ሚሊዮን ድጋፍ አድርጎልናል። በቀጣይም የሚቀጥል ነው የሚሆነው። ይህን እንግዲህ ድጋፉንና የተሰራውን ስራ ለማየት የእዙ ዋና አዛዥ ክቡር ጀነራል አድማሱ አለሙ ተገኝተው የጎበኙ ነው የሚገኙ። ችግሩን ከ30% በላይ አቃሉልናል። የችግራችን 30% በላይ አቃሉልናል እና ህብረተሰቡ ለሰራዊቱ ያለው ድጋፍ ከዚህ በፊቱ እንደዚህ ደግሞ የበለጠ ያቀራረበ ነው። ከዚህ በፊት የአካባቢያችን እንደሚታወቀው ሰራዊቱን ሲቆስል አክሞ ተዝካራ አውጥቶ አብሮ የሚኖር አብሮ በልማት በተለያዩ ተግባራቶች አብሮ የሚሰራ ከመሆኑ ጋር በተገናኘ የበለጠ ግንኙነቱን የሰራዊቱንና የህዝባችንን ግንኙነት የበለጠ ያጠናከረ ተግባር ሰርተውልናል ለማለት እወዳለሁ። ስሜ ይርጋ ወዳጆ እባላለሁ። የቆቦ ከተማ አስተዳደር ቤቶች ከተማና መሰረተ ልማት ቤቶች ጽህፈት ቤት ስራ አስኪያጅ ነው። በመጀመሪያ የከተማው አጠቃላይ ኮሪደር ልማት ስራ 4 ኪሎ ሜትሮችን ከቨር የሚያደርግ ነው። የኮሪደር ልማት ስታንዳርድ በጠበቀ መልኩ በሀገር አቀፍ ደረጃ በወረደው የኮሪደር ልማት ስታንዳርድ እሱን በጠበቀ መልኩ ነው የምንሰራው። በዚህ ፕሮጀክት ላይ ከሌሎች ኮሪደር ልማት ስራዎች ለየት የሚያደርገው ምንድነው? የኛ መንገድ ፕላስ የኮሪደር ስራ ነው የምንሰራው። ኮሪደር ልማት ብቻ አይደለም ማለት እና የመንገድ ማስፋፊያ ካሁን በፊት የነበረው ወደ 13 ሜትር ገደማ ነው አስፋልታችን ስፋቱ። እሱን 3 ሜትር ከ50 በቀኝ 3 ሜትር ከ50 በግራ ጨምረን ወደ 20 ሜትር ከፍ እናደርገዋለንና እስከ 6 መኪኖች ሊያስተላልፍ የሚችልና አንድ ደግሞ በ1 ሜትር ሊከፈል የሚችል ሶሊድ ላይን መሃል ላይ ያለው ነው። ከዛ ውጭ 2 ሜትር ገደማ የሚጠጋ የሳር የግሪነሪ ቦታ አለው። ከዛ 2 ሜትር የብስክሌት መንገድ፣ ወደ 3 ሜትር ገደማ ደግሞ የእግረኛ መንገድ ያለው በሁለቱም በኩል በዛ መልክ ነው እየተሰራ ያለው። ኮሪደር ልማት በባህሪው ደግሞ የህብረተሰቦችን ተሳትፎ የሚፈልግ ስለሆነ ህብረተሰቡ ከከተማ አስተዳደሩ ስታንዳርድ ባወረደለት መሰረት ከቀለም ቅብ ጀምሮ ከቤት አሰራር ጀምሮ ባወረደለት ስታንዳርድ መሰረት ህዝቡ ከመንግስት ጋር ካለው ዲዛይን ጋር እየተዋሃደ ስራ እየተሰራ ነው ያለው። እዚህ ኮሪደር ልማት ላይ በመሰረቱ የመንገድ ስታንዳርድን ብቻ አይደለም እያጠቃለልን የዜጎች የስራ እድል ከመፍጠር ጋር ይያያዛል። ከዛ ውጭ መናፈሻዎች አሉ፣ ፓርኪንጎች አሉ፣ የኮፊ ሴንተሮች አሉንና በመናፈሻዎችን ጨምሮ ስታንዳርድን በጠበቀ መልኩ ሊያምር በሚችል ተመጋጋቢ በሆነ መልኩ የምንሰራው ነው የሚሆነውና በሌፍት ሳይዱ የካናል ስራ ይኖርናል። ወደ 2 ኪሎ ሜትር የሚጠጋ የካናል ስራ በሰርኩላር ፓይፕ ራሱን ችሎ ደረጃውን በጠበቀ የሰርኩላር ፓይፕ እሱን ቀብረን
ስራ እንሰራለን ማለት ነው። እስካሁን ድረስ በእኛ በኩል የፋይናንስ አፈጻጸማችን 14% ገደማ ነው። እውነቱን ለመናገር የስራው ደግሞ 43% ገደማ ነው ስራው የደረሰው እና መከፈል የነበረበት ወደ 89 ሚሊዮን ብር ገደማ ነው። እኛ ግን እስካሁን ድረስ ወደ 42 ሚሊዮን ብር ገደማ ነውና ክፍያ የፈጸምነው። ይሄ ከምንድነው ያው ከበጀት ችግር ጋር የሚያያዝ ነውና እዚህ ላይ ነው ያለው። ሁሉ